የህብተራ ፍጽምት ዘባውን የፈለሰ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው ታላላቅ ዓመታዊ በዓላት መካከል ነሐሴ 16 የሚከበረው የቅድስት ድንግል ማርያም የዕርገት በዓል አንዱና ዋነኛው ነው። አዲ ዳዊት አወሃ ዘወልዳወ በመሰንቆሆ እንዘ የሃሌ ዳዊት መዝሙረኛው ቅዱስ ዳዊት ወደ ዕረፍት ተነስ አንተና የመቅደስ ታቦት በማለት እንደተነበየው አማናዊቷ የአካላዊ ቃል ማደሪያ እመቤታችን ቅድስት ድንግል ማርያም በልጇ በፈጣሪዋ ስልጣን አካላዊ ትንሣኤ አግኝታ ማድረጓንና ከልጇ ዘንድ ቃል ኪዳን መቀበሏ በዚህ ዕለት ይታሰባል። ይህም በዓል በታሪካዊቷና ጥንታዊቷ ገዳም በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ሊቃውንተ ቤተ ክርስቲያንና በርካታ ምዕመናን በተገኙበት በታላቅ መንፈሳዊ ድምቀት ተከብሯል። የገዳሙ ሊቃውንት እመቤታችንን ከዚህ ጠፊ ዓለም ወደማይጠፋው ዓለም ማድረጓን በስብሐተ እግዚአብሔር አሰምተዋል። የህብተራ ፍጽምት ዘባውን የፈለሰ በመሰንቆሆ እንዘ የሃሊ ዳዊት አወሃ ዘወልዳወ በመሰንቆሆ እንዘ የሃሊ ዳዊት አወሃ ዘወልዳወ ደብተራ ፍጽምት ዘባወድ ፈለሰ ዘይበድ ሀበ ኢይበ ደብተራ ፍጽምት ዘባወድ ፈለሰ ዘይበድ ሀበ Wow.
የገዳሙ ምክሐ ደናግል ሰንበት ትምህርት ቤት መዘምራን እንደ አባቶቻቸው ያሬዳዊ ዝማሬ አቀርበዋል። የአራቱ ጉባኤያት መምህር የሆኑት ሊቀ ሊቃውንት የነታ ነብየ ልዑል አዳሙ የብርሃን ደጅ በሚል ርዕስ ተነስተው ትምህርተ ወንጌል ሰጥተዋል። አንቀጸ ብርሃን የብርሃን ደጅ ቅዱስ ያሬድ ነው ይህንን ኃይለ ቃል የተናገረው። በዛሬው ዕለት ቤተክርስቲያናችን የምታከብረውን በዓል በጥቂቱ አጠር አድርጌ እናገራለሁ። የዛሬው ዕለት ቤተክርስቲያን በእጅጉ ከምታከብራቸው ዕለታት መካከል አንዱ ታላቁ ዕለት ነሐሴ 16 ነው። ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው። ክርስቶስ የምንለው ሥጋና ቃል ሲዋሃዱ አንድ አካል አንድ ባሕርይ ሲሆን የተጠራበት ስም ነው። ከተዋህዱ አስቀድሞ ቃል ብቻውን ክርስቶስ ኢየሱስ አማኑኤል አልተባለም፣ ተብሎም አይጠራም። ሥጋ ቃልን ከመዋሃዱ አስቀድሞ አማኑኤል ክርስቶስ ኢየሱስ ተብሎ አልተጠራም አይባልም። አማኑኤል ኢየሱስ ክርስቶስ የምንለው ቃል በድንግል ማኅፀን ካደረ በኋላ ነው። እመቤታችን ቅዱስ ገብርኤል ሲያበስራት እንደ ቃልህ ይሁንልኝ፣ ቃል በማኅፀኔ ይደር፣ ከሦስቱ አካል አንዱ አካል ከኔ ይወለድ ብላ ራሷን ለተዋህዶ ስትፈቅድ የቃል እናት ለመሆን በፈቃዷ ስትቀበል ከቃል በማኅፀነ ማርያም ሲያድር ከእመቤታችን ነፍስ ሥጋ ተከፍሎ ፍጹም ሰው ሲሆን ያን ጊዜ
አማኑኤል ክርስቶስ ኢየሱስ ተብሎ ተጠራ ማለት ነው። ይሄ ኢየሱስ ክርስቶስ የምንለው ፍጹም ሰው ፍጹም አምላክ በሰውነቱ እኛን የሚመስል በአምላክነቱ ደግሞ አብን የሚመስል ከአብ ጋር የሚተካከል ማለት ነው። እርሱ በመስቀል ላይ ደሙን አፈሰሰና በከበረ ደሙ ፈሳሽነት ቅድስት ቤተ ክርስቲያንን መሰረታት ነው የምንለው። ያ ቤተ ክርስቲያን የተመሰረተችበት ደም ከድንግል ማርያም የተወሰደ ደም ነው። ቃል ከሰማይ ቤተ ክርስቲያንን የመሰረተበትን ደሙን ይዞ አልመጣም። ዓለምን ያዳነበትን ሥጋ ቃል ከሰማይ ይዞ አልመጣም። ቅድመ ዓለም የነበረ ሥጋም አልነበረም። ከሐና ከኢያቄም ከተወለደች በዕድሜዋ 15 ዓመት ከነበረች በቤተ መቅደስ ካደገች ከድንግል ማርያም ቤተ ክርስቲያንን የሚመሰርትበትን ሥጋና ደም ዓለምን የሚያድንበትን ሥጋ የሚገረፍበትን ጀርባ ኢየሱስ ክርስቶስ መራራ ሐሞት የሚጠጣበትን አፍ የሚቸነከርበትን እጅና እግር ከድንግል ማርያም ወሰደ ማለት ነው። ስለዚህ ምን ይላል ሊቁ? ትወድሰኪ ቅድስት ቤተ ክርስቲያን ተሐቲማ በደመ ወልድኪ። ድንግል ሆይ ቤተ ክርስቲያን ታመሰግንሻለች አለ። በከበረ በልጅሽ ደም ከብራ ይላል። ቤተ ክርስቲያንን ያከበራት የልጇ የኢየሱስ ክርስቶስ ደም ነው። የልጇ የኢየሱስ ክርስቶስ ሥጋና ደም ከድንግል ማርያም የተወሰደ ነው። ክብር ለእናታችን ይሆንልን። የገዳሙ አበምኔት መላከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማ እነኋት እናትህ በሚል ኃይለ ቃል ተነስተው መልእክትና አባታዊ ቃለ ምዕዳን አስተላልፈዋል። እናያ እምከ እናትህ እነኋት የዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ ይህንን የእግዚአብሔርን ቃል እናገኘዋለን። ዛሬ የእመቤታችን ዕርገተ ሥጋዋ ነው። እንግዲህ ሐዋርያት እመቤታችንን ይወዷታል፣ ያከብሯታል፣ እንድትለያቸው አይፈልጉም። የስብከታቸው ሞገስ፣ የመንገዳቸው መሪ፣ ምርኩዛቸው፣ ስንቃቸው ስለሆነች እመቤታችን አረፍተ ዘመን ሲገታት ከስራቸው ስጠፋባቸው አዘኑ፣ አለቀሱ። የእመቤታችን ፍቅር ከልባቸው ስለነበረ ማለት ነው። ቅድም እንደጠቀስኩላችሁ ነያምከ እነኋት እናትህ እነኋት ብሎ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ሆኖ እሱ ለዮሐንስ ነያምክሙ ብሎ ለእኛ ለሁላችንም ሰጥቶናል። ስለዚህ እናትህ ነው ያለው። እንግዲህ የእናትነት ፍቅር ምን ያህል እንደሆነ ታውቃላችሁ። እመቤትህ አላለውም፣ ወይም ሌላ ቃል አልተጠቀመም። እናትህ እነኋት ልጅሽ እንሆ ብሎ ደግሞ ዮሐንስንም ለእሷ ሰጥቷል። ስለዚህ እኛ ሁላችንም ማለት ነው በዮሐንስ እኛ ሁላችንም የማ ልጆች ነን? የእመቤታችን አይደለንም? ክብር ምስጋና ይግባው ለእግዚአብሔር። ይችን እናታቸውን ፍለጋ ሐዋርያት ሱባኤ የያዙበትን የጾሙበትን የጸለዩበትን ነው እያሰብን የከረም ነው። ስለዚህ እመቤታችን ለማግኘት ሱባኤ የያዙ ከአንድ ጀምረው። ስለዚህ ጌታችን ኢየሱስ ክርስቶስ በ15 እንዲሰበሰቡ አድርጎ በዛሬው ቀን እመቤታችን ይዞ በመካከላቸው ተገኝቶ ቅዳሴ ቀድሶ ራሱ ለሐዋርያት ሥጋውን ደሙን ያቀበለበት ዕለት እና ለእመቤታችንም ደግሞ ቃል ኪዳን የሰጠበት ዕለት ነው፣ ዳግም ማለት ነው። ስለዚህ በዚህ ዕለት ስምሽን የጠራውን መታሰቢያሽን ያደረገውን ዝክርሽን የዘከረውን ለተራበ ያበላውን ለተጠማ ያጠጣው ሁሉ እነዚህን ሁሉ እምርልሻለሁ ለመንግሥተ ሰማያት አበቃልሻለሁ ብሎ እግዚአብሔር በዛሬው ዕለት ለእናታችን ለቅድስት ድንግል ማርያም ቃል ኪዳን የገባበት ዕለት ነው። ስለዚህ ገዳማችን እንደምታውቁት የጥንታዊ የበረከት ቦታ የፈውስ ቦታ ናት። እንደምትታወቀው እችን ገዳማችንን ሁላችንም ታሪኳን መጠበቅ ይገባናል፣ ልውናዋን መጠበቅ ይገባናል፣ መንከባከብ ይገባናልና ስለዚህ በገዳሙ ደግሞ እንደምታዩት በጣም ሰፊ የልማት ስራዎች አሉ። የሚያጥር ስራ፣ የግቢ የማስዋብ ስራዎች
እየተሰሩ ነው። በተጨማሪም በሰላ ድንጋይ ደግሞ ያው ህንፃ ለመስራት የዝግጅት ጀምረናል ማለት ነው። ቁፋሮ ላይ ነው ያለነው። የህንፃው ደግሞ ባለ 4 ኮከብ ሆቴል ነው። አንዳንድ ሰዎች እንዴት ሆቴል ትገነባላችሁ የሚሉ ሰዎች አሉ። ቤተ ክርስቲያን ሆቴል መገንባት ኃጢአት ነው እንዴ? ኃጢአት ነው? እንዲህ እያለን እኮ ነው ቤተ ክርስቲያናችን ያሸሸናት። ከሁሉም አሸሽተን የት እንደምናደርሳት አናውቅም። ስለዚህ በስርዓተ ቤተ ክርስቲያን መምራት ነው ያንን የሚያስፈልገው አይደል? በስርዓተ ቤተ ክርስቲያን አግባብ መምራት ነው ያለብን እና ቤተ ክርስቲያናችን የማሰራው ነገር የለም፣ ኃጢአትን ብቻ ነው የማትደግፈው እንጂ። ስለዚህ ለዚህ ስራ ደግሞ በጉልበትም በሀሳብም በእውቀትም በጸሎትም እንድታግዙን በእመቤታችን ስም እንጠይቃቸዋለን። በታች በገዳምም እንዳያችሁት ያው ቦታው አይመችምና ለስራ እያጠርን እየገነባን ያው የማሳመር ቦታው እንዲኖር እንዲቀጥል ማለት ነው እና ያን ስራ እየሰራን ያለ ነው እንዳያችሁት። ቀጣይ ደግሞ ዋሻውን ቅርሱን ጠብቀን ለአገልግሎት ምቹ እንዲሆን አድርገን አፄ ዘርዓ ያዕቆብን የና አፄ ልብነ ድንግልን መታሰቢያ በጠበቀ መልኩ ዋሻውን አስውበን አሳምረን ለመስራት እግዚአብሔርን በጸሎት እየጠየቅን ዝግጅት ላይ ነው እና ያለነው። እግዚአብሔር ይህንን ሐሳብ እንዲያከናውንልን ተግባሩንም እንዲያሳምርልን እግዚአብሔርን ሁላችሁም በጸሎት ጠይቁና እግዚአብሔርን አመስግኑልን። የአባቶቻችንን ቦታ በዚህ ሁኔታ ነው የምንቀጥለው። በአጭር ጊዜ ሰርተን ወደ አገልግሎቱ ለመመለስ ነው ዝግጅት ላይ ያለነው። ስለዚህ ሁላችሁም ርብርብ ያስፈልገናል፣ ጸሎት ያስፈልገናል። ስለዚህ በዚህ ሁኔታ ገዳማችንን እንጠብቃለን፣ እናሰፋለን፣ እናጠነክራለን። ሊቃውንቱ፣ ደቀ መዛሙርቱ፣ መነኮሳቱ፣ መነኮሳያቱ፣ የአብነት ተማሪዎች እንዲበዙ ከዚህ በበለጠ አገልግሎቱ እንዲጠናከር ከእግዚአብሔር ጋር እንሰራለን፣ እናደርጋለን። ስለዚህ ሁላችሁም ከጎናችን እንድትሆኑ በቤተ ክርስቲያናችን ስም በእመቤታችን ስም እጠይቃለሁኝ። እግዚአብሔር ለሁላችንም ይፍቀድልን። ስለዚህ የሁላችንንም ጸሎታችንን ልመናችንን ይቀበልልን። እንግዲህ በዚህ ሁኔታ ነው የከረምነው። ደስ በሚል ሁኔታ በረከት እያገኘን እየተማርን እየጸለይን በጣም ደስ የሚል አኗኗር ህይወት ማለት ነውና እንግዲህ በዚሁ ደግሞ በሄድንበት በኑሯችን በህይወታችን ሁሉ እንደዚሁ እንድንኖር እግዚአብሔርን እያመሰገን እንድንኖር እግዚአብሔር ይርዳን፣ እግዚአብሔር ይጠብቀን። ጾመ ፍልሰታን ምክንያት በማድረግ ለጠበልና ለሱባኤ ወደ ገዳሙ የመጡ ምእመናን የአፄ ዘርዓ ያዕቆብ እመቤት የጻድቃኔዋ ንግሥት ጸሎትን ፈጥና የምትሰማ ናት ሲሉ ተናግረዋል። የጻድቃኔዋ ማርያም ወላዲተ አምላክ መልሷ በጣም ፈጣን ነው። እኔ እንዲህ ነው ብዬ መናገር አልችልም፣ መናገር ይከብደኛል። በቃ በጣም ብዙ ነገር ጠይቂያት እስከዛሬ ድረስ የነፈገችኝ ነገር የለም። ሁሉንም ነገር አድርጋልኛለች። ምንም ነገር ጠይቂያት ከጤና ጀምሮ ሰጥታኛለች። ገዳሙ የስጋም ሆነ የነፍስ ባዶነት ረሃብ የማይሰማበት ፍጹም ሰላምና መንፈሳዊ ጸጋ የሞላበት ቅዱስ መካን መሆኑንም ገልጸዋል። የሱባኤ ጊዜ በጣም በሚገርም ሁኔታ ደስ የሚል በረከት ያለበት ረሃብ የማይሰማበት እረፍት ያለው እዛ ዓለም ላይ የማናርፈውን እረፍት ያገኘንበት ጸሎታችን እመቤታችን ሰምታናለች ብለን ያመንበት ጊዜ ነበር። ተራ